ዛሬ ማሳያችሁ የፌስቡክ ፔጅ ኔማችንን እንዴት እንቀይራለን የሚለውን ነው ማለት ነው። ስለዚህ መጀመሪያ የምንመርጠው ፌስቡክ የሚለውን የራሱን አፕሊኬሽን ነው። ላይት የሚለውን አትምረጡ፣ እዛ ላይ በቀላሉ መቀየር አይቻልም። ስለዚህ የመጀመሪያው ስቴፓችን የሚሆነው ፌስቡክ የሚለውን የራሱን አፕሊኬሽን እንከፍታለን ማለት ነው። እንደከፈትነው ይሄን የሚመጣው ይሄን እንደመጣልን ምን እናደርጋለን? ፌስቡክ እዚህ ጋር ያሉትን በግራ በኩል ይሄን እንነካለን ማለት ነው። እሱን ከነካን በኋላ ወደ ታች ዝቅ እናደርገውና ሴቲንግ ኤንድ ፕራይቬሲ የሚለው አለ፣ እሱን እንነካለን ማለት ነው። እሱን ከነካን በኋላ ምን ይመጣልናል? ሴቲንግ የሚል ይመጣልናል ማለት ነው። ሴቲንግ የሚለውን እንነካለን። ከዛ ምን እናደርጋለን? ወደ ታች ዝቅ አድርገን ፔጅ ሴትአፕ የሚለውን እንፈልጋለን ማለት ነው። ፔጅ ሴትአፕ የሚለው ያለ እሱን እንነካለን። ስለዚህ እዚህ ላይ ያለው ይሄው ለምሳሌ የኔ አልፋ ሚዲያ የሚል ፌስቡክ ፔጅ አለኝ፣ እሱን እነካዋለሁ ማለት ነው። አሁን ቅርብ ሰዓት ስለቀየርኩት እኔ መቀየር አልችልም። ከዛ ምንድነው የምታደርጉት? እዚህ ላይ ኤዲት አድርጋችሁ ማስገባት ትችላላችሁ በቀላሉ ማለት ነው። ይሄንን ይመስላል። አመሰግናለሁ።